አርሰናል በአውሮፓ ሻምፒዮንስ ሊጉ የሩብ ፍጻሜ ጨዋታ ሪያል ማድሪድን 3-0 ማሸነፉ ይታወሳል። ታዲያ በርካቶች በዚህ ውጤት ዙሪያ ሲነጋገሩ ሰነባብተዋል። የአርሰናሉ ስፔናዊ አሰልጣኝ ሚኬል አርቴታም ከጨዋታው በኋላ ሀሳቡን መስጠት ችሎ ነበር። አርቴታም ምን አለ? ወደ ቤርናባው ሄደን ዛሬ ምሽት ያደረግነውን መድገም አለብን። በጣም ደስተኛ ነኝ፣ በቡድኑ ኮርቻለሁ። በኤምሬትስ የነበረው የደጋፊዎች ድባብ የተለየ ነበር። ስቴዲየሙ እንደዚህ ሆኖ አይቼው አላውቅም። ማንም ሰው ዴክላን ራይስ 2 ጎሎች ያስቆጥራል ብሎ ይጠበቅ አልነበርም። ሁሉም ነገር ይቻላል። የቅጣት ምት ጎል ካስቆጠረን 3 ዓመት ሆኖናል። ዛሬ ያንን ሚና የተጫወተው የተጫዋቹ የግለሰብ ጥራት ነው። በሻምፒዮንስ ሊግ ሪያል ማድሪድ ላይ በ12 ደቂቃዎች ውስጥ ጎሎች አስቆጥረናል። ራይስ የተለየ ተጫዋች ነው። ባለፉት ወራት ከቅጣት ምት ጎል ስለማስቆጠር እናወራ ነበር። ዛሬ አድርጎታል። በዓለም ላይ ከሚገኙ ግብ ጠባቂዎች ውስጥ በአንዱ ላይ ነው ጥሩ አፈጻጸም ማሳየት የቻለው። ከማንኛውም ቡድን ጋር ጨዋታዎችን ለማሸነፍ አቅም አለን። ወደ ቤርናባው ሄደን ዛሬ ምሽት ያደረግነውን መድገም አለብን። እንደገና መነሳት ይጠበቅብናል ሲሉ ቡካዮ ሳካ የቡድኑን ደረጃ ከፍ ያደርገዋል። ኳሱን ሲይዝ የተቃራኒ ተጫዋቾችን ያስፈራራቸዋል። እሱ የማይታመን ችሎታ አለው። ተነሳሽነት ስለነበረው ነው ጥሩ ውጤት እናስመዘግብ የቻልነው። ዛሬ ማድሪድን እንደምናሸንፍ በራስ መተማመን ነበረን ሲሉ ከጨዋታው በፊት ከፔፕ ጓርዲዮላ ጋር ተነጋግሬያለሁ። ከሁለቱ ጎሎች መገኘት ጀርባ ብዙ ስራዎች አሉ። የሜሪኖ 3ኛ ጎል ድንቅ ነበረች። ቡካዮ ሳካ እና ዴክላን ራይስ ከባድ ጉዳት አላጋጠማቸውም። አሁን ቅዳሜ ስለምናደርገው ጨዋታ ማሰብ አለብን። ከዛ በኋላ ለማድሪዱ ጨዋታ ተጫዋቾችን አዘጋጃለሁ በማለት ስፔናዊ አሰልጣኝ ሚኬል አርቴታ ሪያል ማድሪድን 3-0 ካሸነፉበት ድል በኋላ ሀሳቡን መስጠት ችሏል። ታዲያ ሚኬል አርቴታ ፓሪስ ሰን ዠርመን አስቶን ቪላን አስተናግደው ከመመራት ተነስቶ 3-1 በሆነ ውጤት ማሸነፍ ችሏል። እንግዲህ ፓሪስ ሰን ዠርመኖች ጨዋታውን ሙሉ ለሙሉ በሚባል ደረጃ ተቆጣጥረዋል ማለት ይቻል ነበር። 76% የኳስ ቁጥጥር ይዘው ነበር። ከአስቶን ቪላ የተሻለ የግብ ሙከራዎችንም ሲያደርጉ ነበር። በአጠቃላይ በጨዋታው 29 የግብ ሙከራ ነው ማድረግ የቻሉት። 10 ኦን ታርጌት መሞከር ይችላል። እንግዲህ አርጀንቲናዊ ግብ ጠባቂ ኤሚ ማርቲኔዝ 8 ኳሶችን ነው ሴቭ ማድረግ የቻለው። በጨዋታው 794 ፓስ የተሳካ ፓስ ቅብብል አድርገዋል። ይህም ከ194% ያህል ነው። ፔዦች እንግዲህ በአሰልጣኝ ሉዊስ ኤንሪኬ እየተመሩ ድንቅ ጊዜን እያሳለፉ ይገኛሉ። በዘንድሮው የውድድር ዓመት የአውሮፓ ሻምፒዮንስ ሊጉን በጥሎ ማለፉ እንደሚታወቀው ሊቨርፑልን በደርሶ መልስ በመለያ ምት ጥለው ነው ወደዚህ መምጣት የቻሉት። ትላንትናም እንግዲህ ከመመራት ተነስተው 3-1 በሆነ ውጤት በፓርክ ደ ፕረንስ የኡናይ ኤምራውን አስቶን ቪላ ማሸነፍ ችሏል። እንግዲህ በ35ኛው ደቂቃ እንግሊዛዊ ተጫዋች ሞርጋን ሮጀርስ ከዩሪ ቴሌማንስ የደረሰውን ኳስ አስቆጥሮ 1-0 እየመሩ ነበር ቪላዎች። ከዛ በኋላ እንግዲህ በዘንድሮው የውድድር ዓመት ድንቅ ጊዜን እያሳለፈ የሚገኘው ወጣቱ ተስፈኛ ፈረንሳዊ ዴዝሬ ዱዌ እጅግ አስደናቂ ግብ በማስቆጠር ፓሪስ ሰን ዠርመን እንደገና ወደ ጨዋታው እንዲመለሱ አደረገ። የመጀመሪያው 45ም የሁለቱ ቡድኖች 1-1 በሆነ አቻ ውጤት ተጠናቀቀ። ከረፍት በኋላ እንግዲህ በ49ኛው ደቂቃ በጥሩ የዝውውር መስኮት ከናፖሊ ፓሪስ ሰን ዠርመን የደረሰው ጆርጂያዊ የፊት መስመር ተጫዋች ኬቪቻ ካቫራትስኬሊያ በ49ኛው ደቂቃ እጅግ አስደናቂ ግብ ተከላካዮቹን አልፎ አስቆጥሮ ፔዥ 2-1 መምራት ጀመሩ። ከዛም 92ኛው ደቂቃ ላይ ኑኖ ሜንዴሽ ከኦስማን ዴምቤሌ የደረሰውን ኳስ በማራኪ ሁኔታ አስቆጥሮ ጨዋታውን 3-1 በሆነ ውጤት ፓሪስ ሰን ዠርመኖች ማሸነፍ ችሏል። እንግዲህ ፓሪስ ሰን ዠርመኖች በዘንድሮው የውድድር ዓመት ድንቅ ጊዜን እያሳለፉ ይገኛሉ። ይህም በሩብ ፍጻሜ የመጀመሪያ ጨዋታ 3-1 ያሸነፉት ለቀጣዩ ለመልሱ ጨዋታ በቪላ ፓርክ ለሚደረገው የመልሱ ጨዋታ እጅግ እንደሚጠቅማቸው በርካቶች እያነሱ ይገኛሉ። በተለይም የ3ኛው ጎል መቆጠር ምናልባት ለአስቶን ቪላ የጨዋታውን ለመገልበጥ በቪላ ፓርክ ሊያከብድበት እንደሚችል እየተነገረ ይገኛል። እንግዲህ ይህ እግር ኳስ ነው፣ የሚሆነው አይታወቅም። ምናልባት በቪላ ፓርክ አስቶን ቪላዎች ይህንን ውጤት ገልብጠው ሊያልፉ ይችሉ ይሆን? አብረን የምንከታተል ይሆናል። ግን በፓሪስ ሰን ዠርሜን ወቅታዊ ብቃት ይህ የሚታሰብ አይደለም እያሉ በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። የሉዊስ ኤንሪኬ ቡድን እንግዲህ በሜዳው አስቶን ቪላን አስተናግዶ 3-1 በሆነ ውጤት አሸንፏል። እንግዲህ ዴዝሬ ዱዌ፣ ኬቪቻ ካቫራትስኬሊያ፣ ፋቢያን ኑኖ ሜንዴሽ፣ ኦስማን ዴምቤሌ እንዲሁም ደግሞ ትላንትና ቡድኑን በአምበልነት እየመራ ወደ ሜዳ የገባው አሽራፍ ሀኪሚና ቪቲኒያ ድንቅ ጊዜን በጨዋታው ማሳለፍ ችሏል። እንግዲህ ፔዦች የመልስ ጨዋታቸውን ከሳምንት በኋላ በቪላ ፓርክ የሚያደርጉ ይሆናል። እንደዚሁ ትላንት ምሽትም የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታዎች ተደርገዋል። ታዲያ በስታዲዮ ኦሎምፒኮ ሉዊስ ኮምፓኒያስ ባርሰሎና ቦሩሲያ ዶርትመንድን አስተናግዶ 4-0 በሆነ ሰፊ ውጤት ማሸነፍ ችሏል።
ብሉግራናዎቹ ጨዋታውን ሙሉ ለሙሉ ተቆጣጥረው ነበር መጫወት የቻሉት። እንደውም ጨዋታው በብሉግራናዎቹ የበላይነት ብቻ ይደረግ ይመስል ነበረ። ታዲያ ብሉግራናዎቹ ይህንን ጨዋታ 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻሉት። ጨዋታው እንደተጀመረ በ25ኛው ደቂቃ ብራዚላዊ ኮከብ በዘንድሮው የውድድር ዓመት በባርሰሎና ጥሩ ጊዜን እያሳለፈ የሚገኘው ራፊኒያ አጨቃጫቂ የሆነች ጎል በ25ኛው ደቂቃ ማስቆጠር ቻለ። በርካቶች ይህ ጎል ራፊኒያ ኦፍሳይድ ሲስተም ውስጥ ቆመው ነበር፣ ቫር የኦፍሳይድ መስመሩን ያሰመረበት ሁኔታ ትክክል አይደለም እያሉ እየተወያዩ ይገኛሉ። በዚህ ጎል ግን ቫር ኳሱን አይቶ ኦንሳይድ ነው በማለት ጎሉን ማጽደቅ ችሏል። በራፊኒያ የ25ኛ ደቂቃ ጎልም ባርሰሎና 1-0 እየመሩ ወደ እረፍት መውጣት ችሏል። ከእረፍት መልስ እንግዲህ 48ኛው ደቂቃ ላይ ሮበርት ሌዋንዶውስኪ ፖላንዳዊው የ36 ዓመት የፊት መስመር ተጫዋች ሁለተኛውን ጎል ከራፊኒያ የደረሰውን ኳስ ማስቆጠር ቻለ። እንግዲህ ሌዋንዶውስኪ በ36 ዓመቱ እጅግ ጥሩ የሚባል ብቃትን ነው እያስመለከተ የሚገኘው። በዚህ እድሜው ያሳየ የሚገኘው ብቃት በርካቶች ለሱ አድናቆትን እንዲቸሩት እያደረገ ይገኛል። እንዲሁም በ66ኛው ደቂቃ ራሱ ሮበርት ሌዋንዶውስኪ ሶስተኛውን ጎል በማስቆጠር ቡድኑን ወደ 3-0 መሪነት ማሸጋገር ችሏል። ፈርሚን ሎፔዝ ነው ለዚህ ኳስ አሲስት ማድረግ እየቻሉ ሙሉ ለሙሉ ጨዋታውን ብሉግራናዎቹ ተቆጣጥረው መጫወት ችሏል። ላሚን ያማል አራተኛውን ጎል በ77ኛው ደቂቃ ከብራዚላዊ ኮከብ ራፊኒያ የደረሰውን ኳስ በማስቆጠር ጨዋታው 4-0 በሆነ ውጤት ተጠናቋል። ይህ የሃንሲ ፍሊክ ቡድን ታዲያ ዘንድሮ አይነኬ ወይም መሲ እየሆነ ይገኛል። በርካቶች ቡድን የአውሮፓ ሻምፒዮንስ ሊጉንም ከፍ አድርጎ ሊያነሳ እንደሚችል ከወዲሁ ግምቶችን እየሰጡ ይገኛሉ። እንግዲህ ባርሰሎና ጨዋታውን ቀደም ብሎ የገደለው ይመስላል። በመጪው ሳምንት ማለትም ማክሰኞ ዕለት ወደ ጀርመን ሲግናል ኢዱና ፓርክ አቅንቶ የመልስ ጨዋታውን ከቦሩሺያ ዶርትመንድ ጋር ያደርጋል። ነገር ግን ቦሩሺያ ዶርትመንድ ውጤቱን ይገለብጣል ብሎ መገመት እጅግ አዳካጅ ወይም ከባድ ነው የሚሆነው። ብሉግራናዎቹ በዘንድሮው የውድድር ዓመት ድንቅ ጊዜን በማሳለፍ ላይ ነው የሚገኙት። ጀርመናዊ አሰልጣኝ ሃንሲ ፍሊክ እንግዲህ ይህንን ቡድን እጅግ አስደናቂ ቡድን ማድረግ ችሏል። እንግዲህ በጨዋታው ጥሩ እንቅስቃሴን ሲያስመለክተን የነበረው ሮበርት ሌዋንዶውስኪ የጨዋታው ኮከብ በመባል ተመርጧል። እንግዲህ ይህ የ36 ዓመት ተጫዋች እጅግ አስደናቂ ብቃትን ነው እያስመለከተ የሚገኘው። በአውሮፓ ሻምፒዮንስ ሊግም በአጠቃላይ 105ኛ ጎሉን ነው ትላንትና ማስቆጠር የቻለው። እንግዲህ በአውሮፓ ሻምፒዮንስ ሊግ ከክርስቲያኖ ሮናልዶ አሁን ላይ የሚያንሰው በ35 ጎሎች ብቻ ነው። ታዲያ ይህ ተጫዋች አሁን ላይ 105 ጎሎችን በማስቆጠር በአውሮፓ ሻምፒዮንስ ሊግ የከፍተኛ ግብ አስቆጣሪነቱ 3ኛ ደረጃ ላይ መገኘት ይችላል። እንግዲህ ትላንትና ጎል በማስቆጠርም እንዲሁም ሁለት ኳሶችን አመቻችቶ በማቀበል ጥሩ ምሽትን ማሳለፍ የቻለው ብራዚላዊ ራፊኒያም በዘንድሮው የውድድር ዓመት 28 ጎሎችን ሲያስቆጥር 22 አሲስት ማስመዝገብ ይችላል። 50 የጎል ተሳትፎ ነው እንግዲህ በዚህ ውድድር ዓመት ያደረገው ራፊኒያ። እሱም ድንቅ የሚባል ጊዜን በባርሰሎና ቤት እያሳለፈ ነው የሚገኘው። ታዲያ በርካቶች ራፊኒያ ምናልባትም የዘንድሮው የውድድር ዓመት በስኬት የሚያጠናቅቅ ከሆነ የባላንዶር አሸናፊ ሊሆን እንደሚችል በርካቶች እየጠቀሱ ይገኛሉ። ይህ ኮከብም እንግዲህ ራሱን ለዚህ ያጭ ይመስላል። እጅግ ድንቅ እንቅስቃሴ ነው እያደረገ የሚገኘው። በርካቶች እንግዲህ አሁን ላይ እሱ እያደረገው ያለው ነገር እጅግ ከባድ እንደሆነና ድንቅ ጊዜን እያሳለፈ እንደሆነ እየጠቀሱ የሚገኙት። እንግዲህ ራፊኒያ በዘንድሮው የውድድር ዓመት 12 የሻምፒዮንስ ሊግ ጎሎችን ሲያስቆጥር 5 አሲስት ማድረግ ችሏል። ይህ እንግዲህ እጅግ አስደናቂ ቁጥር ነው። በዘንድሮው የውድድር ዓመት ድንቅ ጊዜን እያሳለፈ እንደሚገኝ ማሳያ ሊሆን የሚችል ቁጥር ነው ያስመዘገበው ይህ ተጫዋች። እንግዲህ ራፊኒያ ድንቅ ጊዜ ነው እያሳለፈ የሚገኘው። ቀደም እንደነገርኳችሁ በዘንድሮው የውድድር ዓመት በሁሉም ውድድሮች 50 የግብ ተሳትፎዎች ማድረግ ችሏል። በአውሮፓ ሻምፒዮንስ ሊጉ ደግሞ 19 የጎል ተሳትፎዎች ማድረግ ችሏል። ይህም የሊዮኔል ሜሲን በአንድ የውድድር ዓመት ብዙ የጎል ተሳትፎ ማድረግ ሪከርድ እንዲጋራ አድርጎታል። እንግዲህ አርጀንቲና ኮከብ ሊዮኔል ሜሲ በ2011-12 የውድድር ዓመት 19 ጎሎችን በአውሮፓ ሻምፒዮንስ ሊጉ 19 ጎሎች ላይ ተሳትፎ በማድረግ በባርሰሎና ሪከርድ ይዞ ነበር። አሁን ላይ እንግዲህ ይህ ብራዚላዊ ተጫዋች ገና የአውሮፓ ሻምፒዮንስ ሊጉን የውድድር ጊዜ ሳይጨርስ 19 የጎል ኢንቮልቭመንት ላይ ደርሷል። ድንቅ ጊዜን በባርሰሎና እያሳለፈ እንደሆነ በርካቶች እየተናገሩለት ይገኛሉ። እንግዲህ የሃንሲ ፍሊክ ቡድን ትናንትና በሜዳው ቦሩሺያ ዶርትመንድን አስተናግደው 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ከወዲሁም ጨዋታውን የጨረሰ ይመስላል። ታዲያ በርካቶች ባርሰሎና በቀጥታ ወደ ግማሽ ፍጻሜው አልፏል እያሉ አስተያየታቸውን እየሰጡ ይገኛሉ።